በዚህ ቪዲዮ የምንመለከተው ብዙ ሰዎች የሚወዱት በሺዎች የሚቆጠሩ ተከታዮችን ያፈራ በማህበራዊ ሚዲያዎች ላይ ስለ ሰላም፣ ስለ ፍቅርና ስለ ህይወት በሚናገር ጥቅሶች የምንወደው 93 ዘመናዊና የቅንጦት የሆኑ ሮልስ ሮይስ መኪኖች ያሉት ነገር ግን ከጀርባው ትልቅ ሚስጥርን የያዘ በርካቶችን የጨረሰ ጨካኝ ስለሆነው ኦሾ ነው። ኦሾ ማን ነው? በዝርዝር የምናየው ይሆናል። ኦሾ ትክክለኛ ስሙ ቻንድራ ሞሃን ጄን ይባላል። በህንድ ውስጥ እጅግ ጎበዝ የሆነ የፍልስፍና መምህርና ተናጋሪ የሆነ ሰው ነው። የነባር ሃይማኖቶችን ህጎች በመቃወም አዲስ አይነት መንፈሳዊ አስተምሮ ማስተማር ጀመረ። እንደ ሌሎቹ የህንድ ሃይማኖቶች ደህንነትን ሳይሆን ሀብትን፣ ነፃ ፍቅርን ያበረታታ ነበር። በመሆኑም በዓለማችን ላይ ያሉ በሚሊዮን የሚቆጠሩ ምዕራባውያን ተከታዮቹ ሆኑ። በጊዜው በህንድ መንግስት ከፍተኛ ጫና ስለበረታበት ኦሾና ተከታዮቹ ሙሉ ንብረታቸውን ይዘው ወደ አሜሪካዋ ኦሪገን ግዛት ተዛወሩ። ኦሪገን ውስጥም 64,000 ሄክታር የሚሆን መሬት በከፍተኛ ገንዘብ በመግዛት ከተከታዮቹ ጋር በመሆን በአጭር ጊዜ ውስጥ በረሃማ የነበረውን አካባቢ ወደ ዘመናዊ ከተማ ለወጡት። ከተማውንም ራጅኒሽፑራም አሉት። ይህችም ከተማ የራሷ የሆነ አውሮፕላን ማረፊያ፣ የራሷ ፖሊስ ሰራዊት፣ የገበያ ማዕከላትና ከ15,000 በላይ የሚሆኑ ቀይ ልብስ የለበሱ የኦሾ ተከታዮች የሚኖሩባት የተለየች ከተማ ሆነች። ኦሾ እሱ ራሱ አይናገርም ነበር። ሙሉ በሙሉ ኃላፊነት በመስጠት ሀገሪቱን የምታስተዳድረው ከኦሾ በመቀጠል ስልጣን ያላት ማዕናት ሺላ የተባለች ሴት ነበረች። ኦሾ ከተከታዮቹ ትልቅ ፍቅር ያለው መሪ ነበር። ተከታዮቹም በተለያዩ ጊዜያቶች ቅንጡ ሮልስ ሮይስ መኪኖችን ያበረከቱለት ነበር። በዚህም የተነሳ ኦሾ 93 የተለያዩ ሮልስ ሮይስ መኪኖች ሊኖሩት ችለዋል። በየቀኑም የተለያዩ መኪናዎቹን እየቀያየረ ቀይ ልብስ የለበሱ ተከታዮቹ መንገድ ላይ ሲዘግዱለት በመሃላቸው በቀስታ ይሽከረከርም ነበር። ነገሮች በሰላማዊ ሁኔታ እየተጓዙ ነበር። ነገር ግን በአንድ ወቅት አሜሪካውያን ገበሬዎች በኦሾ ላይ ተቃውሞ ማንሳት ጀመሩ። አሜሪካውያኑም ይህ የባዕድ አምልኮ ነው በማለት ከሀገራቸው ለማስወጣት ትግልን ጀመሩ። የኦሾ ቀኝ እጅ የነበረችው ሺላ በአካባቢው የሚደረገውን የፖለቲካ ምርጫ አሸንፋ ከተማዋን ሙሉ በሙሉ ለመቆጣጠር ስትል አንድ ዘግናኝ ሴራን አሰበች። በመላው አሜሪካ ያሉ ቤት አልባ የሆኑ ሰዎችን በባቡር ጭና በማምጣት ለእነሱ እንዲመርጡ አደረገች። ነገር ግን ይህ ዘዴ ሊሰራላት አልቻለም ነበር። ቀጥላም በአካባቢው ያሉ የአሜሪካውያን ገበሬዎች እንዳይመርጡና በድምፅ እንዳይበልጧት ለማድረግ ስትል በአካባቢው ባሉ 10 ትላልቅ ሬስቶራንቶች ውስጥ ሳልሞኔላ የተባለ አደገኛ ባክቴሪያ በሰላጣ ላይ እንዲረጭ አደረገች። በዚህም ምክንያት ከ750 በላይ የሚሆኑ አሜሪካውያን በከባድ ህመም ተመርዘው ተኙ። ይህም በአሜሪካ ታሪክ ትልቁና የመጀመሪያው የባዮ ሽብር በመባል ተመዘገበ። ይህን ሁሉ ነገር የምታደርገው ሺላ ብትሆንም ከጀርባ ሆኖ ትዕዛዙን የሚሰጠው የእምነቱ መሪ የሆነው ኦሾ ነበር። የአሜሪካ ፌዴራል ፖሊስ ኤፍቢአይ እና የጦር ሰራዊት ከተማዋን ከበቧት። ፍተሻ ሲደረግም በከተማዋ ውስጥ በሺዎች የሚቆጠሩ ህገወጥ የጦር መሳሪያዎች፣ የሰዎችን ስልክ ለመጥለፍ የሚያገለግሉ መሳሪያዎች እንዲሁም በርካታ መርዞች ሊገኙ ችለዋል። የኦሾ ረዳት ሺላ አምልጣ ወደ አውሮፓ ብትገባም በፖሊሶች ተይዛ እስር ቤት ልትገባ ችላለች። ኦሾም በራሱ የግል ጀት ከአሜሪካ ሊያመልጥ ሲል በፖሊስ ተይዞ ፍርድ ቤት ቀረበ። በመጨረሻም በተደረገ ረጅም ጊዜን በፈጀ እልህ አስጨራሽ ክርክር ከአሜሪካ ተባሮ ወደ ህንድ እንዲመለስ ተደርጓል። ኦሾም በህንድ ውስጥ እንዳለ በ58 ዓመቱ ህይወቱ ማለፉ ተሰማ። ዛሬ ላይ ሰዎች ማህበራዊ ሚዲያዎች ላይ የሚዘዋወሩት የኦሾ የፍቅር ጥቅሶች ሰላማዊ ቢመስሉ ከጀርባ የነበረው ታሪክ ግን በስልጣን በገንዘብና በክፋት የተሞላ ነበር። እነዚህ የተለያዩ ሁለት ሰዎች ታሪክ የሚያስተምረን ነገር ቢኖር ሰዎች ምንም ያህል ጥሩ ቢሆኑና ጻድቅ ቢመስሉ ከጀርባቸው የተደበቀ ለገንዘብ፣ ለክፋት የሚሰግዱ መጥፎ ድብቅ ማንነት ሊኖራቸው እንደሚችል ነው። ይህም ድብቅ ማንነታቸው ጊዜውን ጠብቆ ለሰዎች ይፋ እንደሚሆንና እንደሚያዋርድ ነው። እኛ ሰዎች ሁለት ማንነት የሌለን፣ ላመንን የታመንን፣ ስልጣንን ለመጥፎ የማንጠቀም መልካም ሰዎች እንሁን እያልኩኝ የዛሬን እዚህ ጋር በቃው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩኝ በቀጣይ በሌላ ታሪክ እስክመጣ መልካም ጊዜ ይሁንላችሁ። 911, what's your emergency?